የሰው ሁሉ መውደቅ ያንተን ትንሽ መነሳት ከፍ ያደርገው። አንዳንዶቻችን ልባችን ደንድኖብናል። ድሮ ልክ ያቺን ኃጢአት ስንጀምር የተሰማን የሀፍረት ስሜት የጸጸት ስሜት ዛሬ የለም። ሰው ከእግዚአብሔር ጋር ተጣልቶ እንዴት ነው ሰላማዊ ኑሮ የሚኖረው? ክርስቶስ ያደነቀውን የቅዱስ ዮሐንስን አንገት ድጋሚ ያስቆረጥከው ነው ያለው አንተ ዘፈን ስታዳምጥ። ንስሐ የገባህ ዕለት ግን ታየዋለህ ሰላም ምን እንደሆነ። ከእግዚአብሔር ጋር ነው የታረቀው። ሳታቋርጥ ወደ እግዚአብሔር ተመላለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ዚቅ ሚዲያ ነው ለባለማህተቦች የምናዘጋጀው ልዩ የእንዴት መርሃ ግብር። ይኸው ሳምንታችንን ጠብቀን ተገናኝተናል። እዩ እንዴት ነህ? እግዚአብሔር ይመስገን። እንዴት ሰላም ነው? አለን አምሮባል። በእርግጥ ትንሽ ጠፋ ብለን ነበር፣ አንዳንድ ችግሮች አጋጥመውን ነው። እግዚአብሔር ሁሉን ያሳልፋልና አልፈን እዚህ ደርሰናል። ዛሬ እጅህ ከምን ስለምን እናወራ እስቲ? ንስሐ ብለናል። ንስሐ መልካም። ዛሬ ስለ ንስሐ እናወራለን። ንስሐ በአብዛኛው የኦርቶዶክስ ቤተክርስቲያን ወጣቶች ላይ በተለይም ደግሞ ምዕመናን ላይ አረዳዳችን የተለየ ነው። ወይም ደግሞ ቤተክርስቲያን የምታስተምረው ስለ ንስሐና እኛ የምንረዳበት መንገድ ትንሽ የተራራቀ ጋፕ አለውና እሱን ጋፕ ለመፍታት ወይም ደግሞ ለማቀራረብ ስለ ንስሐ ያለንን አጠቃላይ ኢንፎርሜሽን እንዲሁም ደግሞ እንዴት መግባት እንዳለብን ምናምን አጠቃላይ እናወራለን። ግን እስቲ እንደው ለመንደርደሪያ ያክል ከቃሉ ትርጉም እንነሳ። ንስሐ ምንድን ነው? እሺ፣ እግዚአብሔር ይስጥልኝ። እንግዲህ ዛሬ ትልቅ ርዕስ ነው ያነሳ ነው። እግዚአብሔር በፈቀደልን እንግዲህ መልኩ እንነጋገራለን። እግዚአብሔር መካከላችን ተገኝቶ እንዲያስተምረን እንዲመክረን የሱ መልካም ፈቃድ ይሁንልን። አሜን አሜን። ዲቴል ነገር ውስጥ አንገባም። ቤተክርስቲያን ብዙ የምታስተምረው ነገር አለ። ትርጉሙን አንስቶ እንዴት እንደተመሰረተ ጌታችን እንዴት እንደመሰረተው ምን ሁሉም ነገር ማንሳት ይቻላል። ያንን እንዲያነቡት እንተውና እኛ ግን ከኛ ጋር ግንኙነት ያለው ነገር እናንሳ። ከቃሉ ትርጉም ስነሳ የግዕዝ ቃል ነው። ንስሐ ከሚለው ተጸጸተ፣ አዘነ፣ ከዛም ደግሞ የቃሉ ትርጉም ቀጥታ ደግሞ ተነሳ ማለት ነው። እዚህ ከወደቀበት መነሳት ነው። ኃጢአት መውደቅ ነው። ሰው ንስሐ ሲገባ ይነሳል፣ ከወደቀበት ይነሳል፣ ከጠፋበት ይመለሳል ብላ ነው ቤተክርስቲያን የምታስተምረው። የቃሉ ትርጉም ልክ እንደዛ ነው። ብዙ አይነቱ አስተምሮቶች አሉ። ሰው ለንስሐ ያለው አመለካከት ንስሐ ምን እንደሆነ ስለማይገባው ነው በነገራችን ላይ ከንስሐ እየራቀ ያለው። የሆነ በጣም ሸክም ያለው ትከሻን የሚያቆስል አይነት ነገር ይመስለናል። ጌታችን መድኃኒታችን ክርስቶስ እንደውም በወንጌል እኔ ሸክሜ ቀሊል ነው ቀንበሬም ለዝብ ነው፣ ቀላል ነው። ምክንያቱም ገንዘብ ክፍያ የለውም አይደል? ንስሐን ስናቀው እንግዲህ የኃጢአትን ስርየት የሚያስገኝ ነገር ሆኖ ክፍያ የለውም፣ በነፃ ነው። አስበው እንግዲህ በየንበት ሁሉ ማግኘት የምንችለው ነገር ነው። በየንበት ሁሉ አብያተ ቤተክርስቲያናት ባሉበት ካህናት ባሉበት ሁሉ ልናገኘው የምንችለው ነገር ነው። የጉልበት ስራ የለውም፣ በመናገር ብቻ የምናገኘው ነገር ነው። ፕሮሰሱን በደንብ ወደ ውስጥ እንገባበታለን። ግን ንስሐ እነዚህ ነገሮች ያካትታል። ቃሉ ትርጉም ከተባለ ግን መነሳት፣ ከወደቁበት መነሳት፣ ከኃጢአት መመለስ፣ ከጠፉበት መመለስ ነው። ወደ እግዚአብሔር መመለስ ነው። ምክንያቱም ሰው ኃጢአት ሲሰራ የእግዚአብሔርን ትእዛዛት እምቢ እያለ ከእግዚአብሔር እየራቀ ነው ማለት ነው። ከኢየሩሳሌም ወደ ኢያሪኮ እየወረደ ነው። ሳምራዊው ደጉ ሳምራዊ በሚለው ታሪክ ውስጥ ሁላችን የምናውቀው ታሪክ አለ። አንድ ሰው ነበረ፣ ከኢየሩሳሌም ወደ ኢያሪኮ እየወረደ ነበር። ወንበዴዎች አገኙት፣ ደበደቡት፣ በሞትና በሕይወት መካከል አድርገው ጣሉት ነው የሚለው። ያ የኛ ነፍስ ነው። ኢየሩሳሌም የተባለችው ቤተክርስቲያን ናት። ኢየሩሳሌም የተባለችው ቅድስቷ ከተማ ናት። የቅድስና ሕይወት ራሱ እግዚአብሔር ነው። እዚህ ኢያሪኮ የተባለው ደግሞ የኃጢአት መንገድ ነው፣ ወይም ገሃነመ እሳት ሊሆን ይችላል። እዚህ ከኢየሩሳሌም ወደ ኢያሪኮ ነው፣ ከጽድቅ ወደ ኃጢአት፣ ከእግዚአብሔር ወደ ጠላታችን ወደ ራሳችን ምኞታችን ወደ ኃጢአታችን ስንጓዝ አጋንንት የተባሉት ወንበዴዎች ደብድበው በሞትና በሕይወት መካከል ጥለውን ሲሄዱ ነው እንግዲህ ደጉ ሳምራዊ የተባለው ክርስቶስ መጥቶ የሚያነሳ አንሳኝ አትለፈኝ የምንለው ለዛ ነው። ስለዚህ ከእግዚአብሔር መሸሽ ነው። ሌላው ከኃጢአት እንቅልፍ መንቃት ነው። ኃጢአት እንቅልፍ ነው። እግዚአብሔር እንዳታስብ የሚያደርግህ እውነተኛውን ዓለም የሚጋርድብህ እውነቱን የሚጋርድብህ እንቅልፍ ነው። ልክ ንስሐ ስትገባ ግን ትነቃለህ። ከኃጢአት እንቅልፍ ትነቃለህ። ድንዝዝ ነው የሚያደርግህ ኃጢአት። ሁላችንም አሁን አደንዝዞን ከመሬት ተነስቶ የሚከፋን ነገሮችን ማናስተውለው እንደ ድሮ እንደ አባቶቻችን እንዳንቶቻችን ነቃ ያላል ነው ከስልካችን ጋር እንደዚህ ተጣብቀን እንድንቀር የሚያደርገን ሁሉ ነገር ውስጥ የገባ ነው። ነገራችን ላይ ንስሐ ስላልገባ ነው። ረድኤተ እግዚአብሔር ስለራቀን ማለት ነው። ሌላኛው ደግሞ ስለ ክርስቶስ ፍቅር ብለህ ኃጢአትን መተው ነው። ንስሐ ማለት 3 ነገር ብያለሁ። ወደ እግዚአብሔር መመለስ ነው፣ ከኃጢአት እንቅልፍ መንቃት ነው እና ስለ ክርስቶስ ብለህ ዋናው ነገር ደግሞ ስለ ክርስቶስ ፍቅር ብለህ ኃጢአትን መተው ነው። ኃጢአት ራስን መውደድ ነው። የሚጠቅምህን የሚያረካህን ለኔ ይጠቅማል ብለህ የምታስበው እንደው ልክ እንዳልሆነ ብታቅ እንኳን ሰውነት የሚመኘው ነው። ለምሳሌ በጾም መብላት ኃጢአት ሊሆን ይችላል አይደል? መስረቅ ኃጢአት ይሆናል። ስለዚህ መስረቅ የሚጠቅመው አንተን ነው።
ስላስጎመጀ ነው፣ ስለፈለገው ስለተመኘው ነው። ፍላጎትን ለማሟላት የምትሄድበት ርቀት ነው ኃጢአት በነገራችን ላይ። የእግዚአብሔርን ፍቅር ትተህ እግዚአብሔር አታርግ ያለህ ነገር ካለማድረግ ወደ ማድረግ የምትሄደው ራስን ስለምትወድ። ስለ ክርስቶስ ፍቅር ብለህ ኃጢአትን መተው ማለት ንስሐ መግባት ማለት ነው። ንስሐ ስትገባ ግን ራስን ክደህ ነው። ጌታችን ብሏል ሊከተለኝ የሚወድ አስቀድሞ ራሱን ይካድ ብሏል። ያ ማለት ፍላጎቱን፣ ምኞቱን፣ የስጋ ምኞቱን ይግደል ነው። ከመሞቱ በፊት ሙት ይባላል። ከሞትክ በኋላ እንዳትሞት፣ ከመሞት በፊት ሙት። ከሞት በኋላ እንዳትሞት ማለት ገሃነመ እሳት እንዳይነካ ማለት ነው፣ እንዳትገባ ነው። ከሞት በኋላ ያለው ሞት ገሃነመ እሳት ስለሆነ፣ ስለዚህ ከመሞት በፊት ማለት አሁን ባለው ህይወት ራስን መግደል አለብህ ማለት ራስን መስዋዕት አድርገህ ለእግዚአብሔር አሳልፈ መስጠት አለብህ። ያንን የምናደርግበት ብቸኛው መንገድ ደግሞ ንስሐ ነው። ስለዚህ ሰው የእውነት ንስሐ ማለት እንዲሁ ከገሃነምና ከመንግስተ ሰማያት ከገሃነምና ከሲኦል የምንተርፍበት ወደ መንግስተ ሰማያት ለመግባት ብቻ የምናደርገው መንገድ አይደለም። በምድር እያለህ እግዚአብሔርን የምታከብርበት፣ በምድር እያለህ ደስተኛ ህይወት ለመኖር የምትፈልግ ከሆነ የምታደርገው ነገር ነው ንስሐ። በነገራችን ላይ ከስጋዊ ህይወት ጋር ራሱ ሪሌት ያለው ነገር ነው ንስሐ። ንስሐ ያልገባ ሰው ሰላም የለውም፣ እንቅልፍ የለውም። ለምን ይመስላል? ሰው ገንዘብ ኖሮት ሁሉ ነገር ኖሮት፣ አሁን በተለይ በዚህ ኑሮ ውድነት ብዙዎቻችንን እንዲኖርን የምንመኛው ነገር ያላቸው ነገሮች እኛ ያለን ሰላም እንኳን የላቸው። ለምን? ሰላም ከተባለው ከእግዚአብሔር ጋር ሰላም ስላልሆነ። ከእግዚአብሔር ጋር ታረቅ፣ ፍጥረት ሁሉ ሰማይና ምድር ሳይቀሩ ካንተ ጋር ሰላም ይሆናሉ። አባቶች ነው እንደዚህ የሚሉት። ስለዚህ ሰላም እንኳን እንዲኖርህ የውስጥ ሰላም እንዲኖርህ አይምሮ እንኳን ድንዝዝ እንዳይል። ማለት ኃጢአት እኮ በጣም ነው ወራዳ መታረቅ፣ ደካማ ነው የምትሆነው። ለሆኖም ላልሆኖም ስታለቅስ ራስን ታገኘዋለህ። ሰው ኢግኖር አድርጎ ስልክ ስላላነሳልህ ልታለቅስ ትችላለህ። በዚህ ልክ ደካማ ታደርጋለች ኃጢአት። እኛ ግን ያ አይመስለንም፣ ችግሩ ሌላ ይመስለናል፣ መንገዱ መውጫው መንገዱ መፍትሄው ሌላ ይመስለናል። እና ንስሐን በዚህ መልኩ ስለማንረዳው፣ ትርጉሙ በዚህ ልክ እንደሆነ ስለማናቅ፣ መነሳት ከኃጢአት እንቅልፍ መንቃት፣ ከምንም በላይ ደግሞ እግዚአብሔርን ወደን ኃጢአታችን መተው እንደሆነ ስለማንረዳው እንደዛ ይመስለኛል። መልካም፣ በጣም ይገርም ነው። አንድ ያስኩት ነገር ምንድን ነው? የእግዚአብሔር ፍቅር መገለጫ ነው። ትእዛዛቱን እንድትጠብቅ፣ እግዚአብሔር መውደድህን እንዲያውቅ፣ ወይም ደግሞ ለእግዚአብሔር ሐሳብ መገዛትህን፣ ለእግዚአብሔር ትእዛዛት መገዛትህን የሚያሳይ አንዱ መንገድ ነው። ሌላው ይቀልሃል። ይሄንን ነገር በነገራችን ላይ በጣም ፊል እናደርገዋለን ከንስሐ በኋላና ከንስሐ በፊት። ይሄንን ተመልካቾቻችንም ይጋሩናል ብዬ አስባለሁ። ብዙ ንስሐ የሚገቡ እህት ወንድሞቻችን ምን ይሉናል? አቤት በቃ እንደዚህ ቀሎኝ ተኝቼ አላቅም፣ እንደዚህ አይነት ስሜት ተሰምቶኝ አያቅም። ንስሐ በጣም እረፍት የሚሰጥ ነገር ነው፣ በጣም እረፍት የሚሰጥ ነገር ነው። ስለዚህ ለምን አንገባም? ንስሐ ለምን አንገባም? ወደኋላ ላይ በደንብ ፕሮሰሱን እንነጋገራለን። እና ሌላው በእርግጥ በሌላኛውም በቤተ እምነት ያሉ ወዳጆቻችን ንስሐ ለምን ያስፈልጋል ይላሉ። ንስሐ ምንድን ነው? ንስሐ እና ደግሞ ለምን ለካህን እንናዘዛለን? አየህ፣ ክርስቶስ ፊት ለምን አንናዘዝም? ይሄንን በደንብ አያይዘን እንድንነጋገርበት ስለምፈልግ ነው። አሁን ንስሐ ያስፈልጋል ከኃጢአታችን ለመንጻት፣ ከዛም ደግሞ እረፍት እንዲሰማን በስጋም በነፍስም ስርየትን ለማግኘት ንስሐ ያስፈልጋል። ነገር ግን እንዳልኩ ከሌላም ቤተ እምነት አንዳንድም ደግሞ የኛ ምእመናን ለምን ያስፈልጋል ንስሐ? ክርስቶስ ራሱ ውስጤን ያውቃል፣ የሆዴን ያውቃል፣ ስለዚህ ለምን ያስፈልጋል ይላሉና ለዚህ ምን ምላሽ አለ? አጠቃላይ ንስሐ ለምን ያስፈልጋል? ንስሐ አስፈላጊነቱን አውርተን ከዛ ያሉትን ፕሮሰሶች አውርተን የመጨረሻው ስቴፕ ኑዛዜ ስለሆነ እዛ ላይ እናንሳለን ይህን ጥያቄ። ምክንያቱም መናዘዝ ነው የመጨረሻው የመሀለኛው። ሰው ይጸጸታል፣ ከዛ ይናዘዛል፣ ከዛ ይፈታል። እነዚህ ፕሮሰሶች ናቸው ያሉት። ኑዛዜ ላይ እናነሳዋለን ጥያቄ። አስፈላጊነቱ ኃጢአታችሁ ይደመሰስ ዘንድ ነው። የሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ። በድለህ ማታውቅ እስክትመስል ድረስ የምታረገው ንስሐ ናት። ዘማዊውን ደናግል የምታረገው፣ ሌባውን መጽዋች የምታረገው፣ ገዳዩን ነፍስ አድን የምታረገው ንስሐ ናት። እንዳልነበርክ ማለት ሰው ሲምርህ ታሪክ አለው ከጀርባው። እንዲህ ነበር እኮ ይላል ሲያይ፣ ከሌላ ሰው ጋር አንተን ሲያይ በጣም ይገርማል። እንደው አፕሪሺየት ቢያደርግህ እንኳን የሚገርም ይሄ ልጅ እንደዚህ አይነት ሰው ነበር እግዚአብሔር ቀየረው ይላል። እግዚአብሔር እንደው ከወዳጆቹ ጋር ቢያወራ ግን እንደዚህ አይልም። ልጄ ይህ ነው የሚለው። ንስሐ ለገባ ሰው ልክ እንደዚህ የምን ኃጢአት ነው የሚለው እግዚአብሔር። ንስሐ የገባህበትን ኃጢአት እግዚአብሔር የምር ይረሳዋል፣ አያስታውሰው። ቃልም ገብቷል፣ ላያስታውስ ቃል ገብቷል ተናግሯል በመጽሐፍ ቅዱስ ውስጥ። እና ንስሐ በዚህ ልክ ናት። ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ነው ሐዋርያት ሥራ የሚለው። ኃጢአትን ትደመስሳለች፣ ያልነበርከውን አይነት ሰው ታደርጋለች። ከዚህ በላይ ምን አለ?
ሰው የእውነት መለወጥ የሚፈልግ ከሆነ ዛሬ ዩቲዩብ ላይ ለመለወጥ እንዲህ እያለ ሰርች ከሚያደርግ ንስሐ ይግባ ነው የምንለው። ሁሉ ነገርን እርግፍ አድርገህ ትተህ እግዚአብሔር አጥፍቶልህ ዜሮ አድርጎልህ አንተም እሱም የማታስታውሱት ህይወት ነው የሚሆነው። አሁን ይኖር ሰላም ነው አንዱ ነው። ሁለት ደግሞ የትህትና ህይወት እንድትኖርም ያደርጋል። የምር ትሁት ያደርጋል ንስሐ። አስበው አንድ ሰው ኃጢአተኛ እንደሆነ ካመነ ያደረጋቸውን ጥፋቶች ጥፋት እንደሆነ ካመነ ከዚህ በላይ ምን አለ? ከዚህ በላይ ምን ክርስትና አለ? ሄደ ራስህም ጋር እግዚአብሔር ጋርም የንስሐ አባትም ጋር ዝቅ ብለህ የምታደርገው ነገር መናዘዝ ነው። እሱ ደግሞ ትልቁ ነገር ትህትና ነው። በጣም የሚገርም አባቶች የሚናገሩት ነገር ሰይጣን በጾም አትበልጦ አይበላም፣ በስግደት አትበልጦም፣ ጉልበት ካንተ ይበልጣል። በጸሎት እንዳትለው ካንተ በላይ ይቆማል እሱ። ሁሉ ነገር አንተ የምታደርገው ነገር በሰይጣን ልትበልጠው አትችልም። በአንድ ነገር ብቻ ግን መብለጥ ይችላል። እሱም በትህትና ነው። ሰይጣን የሌለው ብቸኛው ነገር ትህትና ነው። እነ ቅዱስ እንጦስን ቅዱስ መቃርስን ይላቸው የነበረው በትህትናቸው አሸነፍኩ መጥቶ አልቻልኩም ሲል አረ እኔ አይደለሁም እግዚአብሔር ነው ሲሏቸው ትህትናው ያቃጥላቸው ነበር። እና ለዛ ነው የሚጠቅመው። ትህትናን ያላብሳል። ሰይጣን የሌለውን ሰይጣንን ብቸኛው ልታሸንፈው የምትችለው ነገር በትህትና ነው ካልክ እንደ ንስሐ ትህትና እንደውም ያላብስ ነገር የለም። እዚህ አንደኛው አስፈላጊ ነገር ይሄ ነው። አዲስ ሰው ያደርጋል፣ ትሁት ያደርጋል፣ የእግዚአብሔር ሰው ያደርጋል። ማንም ሰው እንዳትፈርድ ያደርጋል። ንስሐ የገባ ሰው ማንም ሰው ላይ ፈርድ ኃጢአቱን በእግዚአብሔር ፊት የተናዘዘ ያመነ ሰው ንስሐ ገብቶ ስጋው ደግሞ የተቀበለ ሰው ማንም ሰው ላይ ፈርድ። የተማረ ሰው ይምራል አይደለ? ይቅር የተባለ ሰው ይቅር ይላል፣ ይቅር ባይ ያደርጋል። የተተወለት እንዴት አይተውም ለሰው? እግዚአብሔር አልጨከነብህም ማለት ጨካኝ አትሆንም ማለት ነው። ንስሐ የገባ ሰው የእግዚአብሔርን ምህረት ነው የሚሆነው፣ መሐሪ ነው የሚሆነው፣ ሩህሩህ ነው የሚሆነው፣ አባት ነው የሚሆነው፣ እናት ነው የሚሆነው። ንስሐ ዘወትር የሚገቡ ሰዎች ልባቸው የእናት ልብ ያላቸው ሰዎች ናቸው። ሰው ላይ የማይፈርዱ ምክንያቱም በኃጢአት መውደቅ ምን እንደሆነ ስለሚያውቁ። እንደ ሌላው ሰው በትዕቢት ተይዘው አይኔ እኮ ምን አደረኩኝ የሚሉ ሰዎች ስላልሆኑ ንስሐ ትሁት ስላደረጋቸው ሰው ላይ የማይፈርዱ ሰዎች ነው። ከዚህ በላይ ምን አለ? በምድር የመላእክትን ህይወት የመላእክትን አይነት ህይወት ኖረህ እንድታልፍ የሚያደርግህ ንስሐ ነው። ያን ማሰብ ያስፈልጋል። መልካም፣ በጣም ጥሩ ነገር ነው እያነሳን ያለ ነው። እዩ በአሁን ሰዓት ምን አይነት ነገሮች እንሰማለሁ መሰለ? ንስሐ ጊዜ አለው ወይ? መጀመሪያ የእድሜ ገደብ አለው ወይ? አብዛኞቻችን የምናደርገው እሱን ስለሆነ ነው። ቆይ ትንሽ ያው የመዳን ቀን ዛሬ ናት የምትለዋን እንዘነጋና ቆይ ትንሽ እንቆይ፣ ቆይ ትንሽ ይሄንን አድርጌ እንዲፈጥሪ ይሄንን ስራ ሰርቼ አይተዋል። ስራ ራሱ የሚመጣበት መንገድ ንስሐ የሚያስፈልገው ሊሆን ይችላል። አናውቅም። ገብቷል። ስለዚህ የመጀመሪያው ንስሐ ጊዜ አለው ወይ? ሌላው ደግሞ ወጣቶች ብዙ ጊዜ ንስሐ ለመግባት እንፈራለን። ገብቷል። እንፈራለን። ለምንድን ነው የምንፈራው? እና ደግሞ ለወጣቶችስ የምትለን ነገር ምንድን ነው? አይ መጀመሪያ ቤተክርስቲያናችን የምታስተምረው አስተምሮ ሰው ከ7 ዓመቱ በኋላ ነው አንድ ነገር ኃጢአት እንደሆነና እንዳልሆነ የሚያውቀው ቤተክርስቲያናችን አስተምሮ። ስለዚህ ይፈረድብሃል ከ7 ዓመት በኋላ በምታደርገው ነው። ንስሐ የሚጀምረው ከዛ ነው ማለት ነው። እንደ ፍትሐ ነገሥቱ ከሆነ ደግሞ በ12 ዓመት ነው አንተ የንስሐ አባት መያዝ አለብህ። በጣም በእርግጠኝነት አሁን ይህን የሚያዳምጡ ሰዎች ደግሞ ከ12 ዓመት በላይ ናቸው። የንስሐ አባት የለህም ማለት በቃ ትልቁ ውድቀት ነው። እንደው ንስሐ አባት ገባ እንኳን የንስሐ አባት እየደወሉ የሚያስታውሱ የንስሐ አባት ያስፈልጓል። ይህን ማሰብ ያስፈልጋል። እና ጊዜ ቀጠሮ የለውም። ለልጅ ለአዋቂ ለወጣት አይባልም ንስሐ። ኃጢአት የማትሰራበት የዕድሜ ክልል የለማ። እንዳልኩ የልጅነት ጊዜ ነው፣ እሱ ታልፏል። ከ7 ዓመት በኋላ ተብሏል። በዛ እድሜ ካልሆንክ በቀር የምታቀርባቸው ኤክስኪውዞች ሁሉ ተቀባይነት የላቸው። አንዳንድ ሰው ልትገለኝ ነው እንዲህ ምናምን ይላል። ንስሐ አትገባም ወይ ስትለው አትቆርብም ወይ ስትለው አዎ እንዲህ ምን ነው ልሞት ነው ወይ ይላል። ሞት ሲደርስ ብቻ ንስሐ መግባት እንዳለባቸው የሚያስቡ ሰዎች አሉ። መቼ እንደምትሞት በማታውቅበት ዓለም ህይወት ላይ እንዲህ በኮንፊደንስ ልባችን ወጥረን መኖራችን በጣም ያስገርም ነገር እና የእድሜ ክልል የለውም። አሁን ዛሬ በእርግጥ ትንሽ ተሻሽሏል። አሁን ወጣቶች እየቆረቡ ነው፣ ንስሐ እየገቡ ነው። ከዚህ በላይ በጣም ስራ ደግሞ ያስፈልጋል። አሁንም ቢሆን በጣም ከባድ ያደረገው ለምን ይመስላል? ንስሐ መግባት በጣም ቀላል ነው። ወጣቱ በጣም የከበደው ሰይጣን የንስሐን ቫልዩ ስለሚያውቅ። አንተ ለመጸለይ በጣም ልታጋ ትችላለህ፣ ላያስቆም ይችላል። ጸሎትህ ግን ወደ ንስሐ ሊመራ ሲል ያን ጊዜ ማስቆም ጀምር። ጾመ ወደ ንስሐ ማይመር ከሆነ ለምን 40 ቀን 40 ሌሊት ታጾምለት? ምን አገባው እሱ? አድንም እኮ ስለጸለይክ ስለጾምክ አድንም፣ ስለሰገድክ አድንም። ንስሐ መግባት ያስፈልጋል። ዋናው መደምደሚያው ከንስሐ በኋላ ያለው ደግሞ ስጋው ደግሞ ያንን መሄጃውን መንገዱን ስለሚያውቅ ባገኘው አጋጣሚ አንተ ዲስትራክት ማድረግ ነው። አንዳንድ ሰው እኮ ነገ እሄዳለሁ ብሎ
ተኝቶ ሊያልፍበት ይችላል። አጋጥሞ በቃ ሁሉ ነገር ይዘጋጋል፣ መንገድ ይዘጋጋል፣ ቤተሰብ ሊከለክል ይችላል፣ የሆነ ለቅሶ ሊፈጠር ይችላል። ቆም ብለህ ካሰብከው ምን ያህል እንደሚፈራ ነው ሳጥናኤል እኛ ወደ እግዚአብሔር እንዳንቀርብ ንስሐ ገብተን ያሳፈረችልን ራሳችን እንድንጠላ ያደረገችን ያችን ኃጢአት እንዳንናዘዝ የሚፈልገው ከሱ እንደምታመልጥ ስብሰባ ነው የሚጠራው። ሄኖክ ስለ ንስሐ ሲያስብ አረ ሊያመልጠን ነው የሚባለው። ባሰብክባት ቅጽበት ባወራው ቅጽበት ምን ያህል አንተን ከመንገዱ ለማስቀረት እንዴት እንደሚጠራ እና ወጣቶች ፈርተውም አይደለም፣ በነገራችን ላይ ፈርተው አይደለም፣ ሰይጣን የሚያሳስበው ሐሳብ ልክ ንስሐ ስታስብ የምታስበው ንስሐ እንዳትገባ የሚያደርግ የሚያሳስበው ሐሳብ ምንም አይደለም እንጂ ሰይጣን ራሱ። እና ማወቅ ያለብህ ነገር ለንስሐና ለስጋው ደግሞ የምንሰጠው የትኛውም አይነት ኤክስኪውዝ ምክንያት እግዚአብሔር ፊት ተቀባይነት የለውም። ድሃ ነኝ እንዳትል በነፃ ነው። በሽተኛ ነኝ እንዳትል ጤነኛና አካል ጉዳተኛ አይመርጥም እግዚአብሔር። ስጋው ደግሞ አይመርጥም፣ ይህንን አይመርጥም፣ ማንንም አይመርጥም። ምን ልታቀርብ አይመቸኝም ነው? ጊዜህን ለሰጠህ እግዚአብሔር ጊዜን አልሰጥም እንደማለት ምን ኖራል? እውነት እንዴት ነው ሰው ጊዜ የለኝም ቢዚ ነኝ የሚለው? ለመዳን ከሞትክ በኋላ የሚገጥምህን እኮ ህይወት እኮ ነው እየተወራ ያለው እዚህ። እንዴት ሰው ገሃነመ እሳት አትግባ እየተባለ እየተለመነ ቢላል አይ ሲኦል ነው መግባት ፈልጎ ይባላል አይባልም? በዚህ ልክ ለንስሐና ለስጋው ደግሞ መስነፍ ማለት በዚህ ልክ የዘላለም ህይወትን ኢግኖር እንደማድረግ መግፋት ማለት ነው። በቃ በዚህ ምድር ያለውን ህይወት ብቻ ማሰብ። ሰው ሞቱን ቢያስብ በነገራችን ለንስሐ ያለው አመለካከት ራሱ ይቀየራል። የዛሬ 3 ቀን በዚህ በሽታ ምክንያት ትሞታለህ ብትባል ሁሉም ሰው የመጀመሪያ የሚያደርገው ነገር ንስሐ መግባት። ለምን? ሞትን ሲያስብ ኦኬ ህይወት እዚህ ጋር ያቆማል፣ ለካ እንደዚህ አይቀጥልም፣ ከዚህ በኋላ ህይወት አለ የሚለውን ነገር ማሰብ ይጀምራል። ያን ጊዜ ደንግጦ ነው ንስሐ የሚገባው። መቼ እንደምትሞት እኮ አታውቅም። እኔ የሚያውቁ ሰዎች ካሉ እንደው ይንገሩን። በዚህ ልክ ኮንፊደንስ መሆን ማለት 5 ዓመት ምናምን አሁን አጀንዳቸውን አንዳንድ ሰዎች የዛሬ 5 ዓመት ይሄን አሳካሉ፣ የዛሬ 10 ዓመት ይሄን ለእናቴ ለአባቴን ገዝቼ አግብቼ ወልጄ፣ መቼ አሁን ዛሬ ወጣት በሚያልቅበት ዘመን መቼ እንደምትሞቱበት በማታውቅበት ዘመን ይሄን ማሰብ ያስፈልጋል። እና ፈርተውም ምክንያታቸውን በቂ ሆነው ምናምን አይደለም፣ ቁጭ ብለው ቢያስቡት ጭንቅላታቸው ላይ እያሰቡት ያሉት እያቀረቡት ያሉት ምክንያት ለራሳቸው ለምንድነው ግን ንስሐ ማልገባው ብሎ ራሳቸው ሲጠይቁ ለዚህ እኮ ነው። ቆይ ኃጢአትህን ማቆም አለብህ። በጣም ትልቁ ስህተት ደግሞ እሱ ነው። ይህን ሁሉ የሚያሳስበው ሰይጣን ቆይ ራሴን ላስተካክልና ንስሐ እገባለሁ። ንስሐ እኮ ነው የሚያስተካክልህ። ንስሐ ያላስተካከለ ማን ያስተካክልህ? ንስሐ የምትገባው እኮ ለመታከም ነው፣ ለመዳን እኮ። ሰው እንዴት ከዳንኩ በኋላ ታከማሉ ይባላል? ይህን እንደዚህ እና ከተስተካከልኩ በኋላ ጥሩ ነገር ከሆንኩኝ በኋላ ይህንን ኃጢአቴን ልማዴን ሱሴን ከተውኩ በኋላ ንስሐ እገባለሁ። እና በጣም ብዙ ሰዎች ከንስሐ በኋላ ኃጢአት ላለመስራት ይመስላል። አይደለም። ንስሐ ኃጢአት ላለመስራት ሳይሆን ከዚህ በፊት የነበረን ኃጢአት ለመደምሰስ ንስሐ የምትገባው። ከወደፊት ያለውን እግዚአብሔር ነው የሚያውቀው፣ አንተ አይደለም። ግባ ብለዋል፣ ስጋው ደግሞ ተቀበል እኔ ያግዛለሁ ብለዋል አይደል? እሱ የእግዚአብሔር ኃላፊነት ነው አንተን መጠበቅ። ከንስሐ በኋላ ከሚደገሙ ሚስጥሮች አንዱ ንስሐ ነው። ከ7ቱ ሚስጥራት ቤተክርስቲያን አንዱ የሚደገመው ሚስጥረ ቁርባን ነው፣ ሚስጥረ ንስሐ ነው። ቅዱስ ሙሴ ጸዲም በጣም ይገርማል። በገዳም ከገባ በኋላ አባቱ ጋር እየተናዘዘ አንድ የተናዘዘና ወደ ባቱ ሄደ። አሁንም ተሳሳተ። እንዲህ እያለ በአንድ ሌሊት 11 ጊዜ ንስሐ ገብቷል። 11 ጊዜ በአንድ ሌሊት ሳይተኛ ነው ምልህ እየተመላለሰ እኮ። በዚህ ልክም ትወድቃለህ። ሰው በዚህ ልክ ተደጋግሞ ይወድቃል። እና ፍራቻ ካሁን ወድቃለሁ የሚል ፍራቻ፣ እሱም ቢሆን ምክንያት ያው ይህንንም ቢሆን ያሳሰበ ራሱ ሰይጣን እንዴ ሰው እንዴት እግዚአብሔር ሆይ ወደ አንተ እየመጣው ነው ብለህ ኃጢአትን ለመናዘዝ ቅድም እንዳልኩ ለክርስቶስ ፍቅር ብለህ ኃጢአትን ለመተው እየሞከርክ እግዚአብሔር እንዴት አያግዝህ? ከዛ በኋላ እስኪ አንተ ሞክረው፣ ንስሐ ገብተህ ሞክረው። ከዛ በስጋው ደግሞ አስራ። ይሄ ትልቅ ርዕስ ነው መነሳት ያለበት ነገር። በዚሁ ገለነው እንሂድ። ከንስሐ በኋላ የሌለ ስጋው ደግሞ ንስሐም ቢሆን አይድንህም ብቻ። እንደውም አንድ አባት ያስተምሩ ቤትህን አንድ ንጉሥ እመጣለሁ ብሎ ነግሮ አሰናድተህ ደግሰህ ቄጤማ ጎዝጉዘህ ሊመጣ ሲል አትግባን ብለህ እንደመከልከል ከጋበዝከው በኋላ ንስሐ ገብተህ ስጋው ደግሞ አለመቀበል ማለት ያንን ንጉሥ ከቤትህ ከደጅ መመለስ ማለት ነው። እና የሚታሰረው የሚቋጨው በስጋው ደግሞ ይህንን ማወቅ አለብን። ምናልባት ወደፊት በሌላ መርሃ ግብር ስለ ስጋው ደግሞ እናወራበት ይሆናል። ስለ መቁረብ እናወራ ይሆናል እግዚአብሔር ከፈቀደልን። ግዴታ ሰው ንስሐን ሲያስብ ሰው ለስጋው ደግሞ መዘጋጃ ነው። የተለየ ነገር እኮ አይደለም። ማሳሪያው ስጋው ደግሞ ለመቁረብ እያሰበ ነው። ከመቁረቢ በፊት ለምሳሌ ሰው ሻወር እንደሚታጠብ እንደሚል በቃ ደግሞ ነፍሱንም በሻወር ያጥባታል፣ በንስሐ ማለት ነው።
እና ዋናውና ወሳኙ ነገር ደግሞ ስጋው ደግሞ ይሄ ሲመጣ ረረረ የሚል ሰው አለ። በጣም ብዙ ሰው ያልገባችሁም ይላል። ጭራሽ አንተ አልገባህም፣ ባይገባ ኖሮ እንደዚህ ቀለል አድርገህ ቁረቡ አትልም። እኛ እኮ አይደለም ስጋዬን ብሉ ደሜን ጠጡ ያለው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የዘላለም ሕይወት የምትፈልጉ ከሆነ የተባልከው የሚበላ የሚጠጣ ስጋዬን የሚበላ ደሜን የሚጠጣ እኔ በሱ እኖራለሁ እሱ በእኔ ውስጥ ይኖራል። ከዚህ በላይ ምን ጸጋ አለ? ይሄንን አስበን ነው ንስሐ የምንገባውና የምናቀርባቸው የትኛውም አይነት ኤክስኪውዞች፣ ምክንያቶች እግዚአብሔር ፊት ተቀባይነት እንደሌላቸው ማወቅ አለብን። አይ እኔ እኮ ከትህትና አንጻር ምናምን፣ ይሄ ትህትና አይደለም፣ አጉል ትህትና ነው። በጣም በእርግጠኝነት አንተ አይደለም ይሄን ሐሳብ እያሰብክ ያለው፣ አንቺ አይደለሽም፣ ራሱ ሰይጣን ነው እያሳሰበ ያለው። ለምን ያውቃል ምን እያሰብክ እንደሆነ፣ አንተን እንዴት ከሱ እጅ እንዴት እንደሚያስመልጥህ ንስሐ ስለሚያውቅ በተቻለው አቅም መንገዱን ይዘጋጋባል። ምንም ነገር ቢተው ይሻላል አንተ ንስሐ ከምገባ። በነገራችን ላይ ሰይጣን አንተ ንስሐ ለመግባት አስበህ መንገድ ጀምረህ የንስሐ አባትህ ጋር ሄደህ ተናዘህ ከሱ እጅ ከምታመልጥ ዓለምን ቢያጠፋ ይቀላል። የአንድ ሰው አሁን እንግዲህ ሉቃስ ወንጌል ላይ በአንድ ኃጥእ መመለስ በሰማይ ታላቅ ደስታ ይሆናል ይላል። በሲኦል ደግሞ ታላቅ ሐዘን ነው የሚሆነው። በሰይጣን ታላቅ ሐዘን ነው የሚሆነው። አንድ ነፍስ አመለጠ ነው። አስበዋል። እኔ አንዳንዴ ይገርመኛል። የሰይጣን ዓላማው እኮ አንድ ነገር እኮ አብሮት የሚቃጠል ሰው ፍለጋ እኮ። ምንም እኮ የተለየ ነገር የለው። የሚጠቅም ነው ይሄ ሁሉ የሚያሳይ የሚያብለጨልጨው ነገር ሁሉ አዴንድ ኦፍ ተዴ ከሱ ጋር በሲኦል እንድትቃጠል። የሚያሳስብህ ነገር ደግሞ ባይገርምህ ሪል ነው የሚመስለው። ለምሳሌ ልንገርህ፣ እኔም ብዙ ወዳጆቼ የሚገጥማቸውን ነገር ልንገርህ ስለምናወራ። ለምሳሌ ንስሐ ከገባህ በኋላ ራስህን እንደምትነጻ ታውቀዋለህ። በእግዚአብሔር ቃል የታነጽክ እንደሆንክ ታውቀዋለህ። ማለት እግዚአብሔርም ፈቅዶልህ ንስሐ እንደገባህ በደንብ ትረዳዋለህ። ይሄ እንዳይሆን ሪል የሆነ ሪዝን ይሰጣል። ለምሳሌ በባለፈው ኤፒሶዳችን ካስታወስክ ሁላችንም መተው ያልቻልናት አለችን የሆነች ኃጢአት አይደል? አለችን የሆነች ምትይዘን ነገር አለች ተባብለን ነበር እና እሷን ምትይዘንን ነገር ደጋግመን በማሰብ ንስሐ ከገባሁን በኋላ ይሄ ነገር ቢሆንስ እያለን ፍራቻው ይመጣል። ገባ? ከዛ በኋላ ደግሞ እሱን እንኳን ደፍረን ንስሐ ከገባን በኋላ ተመልሶ ያ ነገር ሲመጣ ደግመን ንስሐ አባታችን ጋር መሄድ ያስፈራል። ገባ? ያስፈራል። ለዛ ነው የሚመስለኝ ብዙዎቻችን ንስሐ ለማንደፍረው ለዛ ይመስለኛል። ከመጀመሪያው በኋላ ያለችው ንስሐ ናት በጣም ከባድ። የመጀመሪያ ጊዜ ልትገባ ትችላለህ። በቀኑና መሀል ወድቀህ ድጋሚ መመለስ ሊከብድ ይችላል። የንስሐ አባትን በኋላ እናንሷለን ያልኩ የሚያስፈልገው ለዚህ ነው። እግዚአብሔር ቢሆን ተሸውደዋለህ። አንተ ማጃጃል እኮ ሄደህ ጌታ ሆይ ይቅር በለኝ ብለህ ልትሸውድ ማለት ነው። የንስሐ አባት ሲሆን ግን በአካል የምታየው ሰው የሚሰማህ ነው። አይንተ እግዚአብሔር ነው። የእግዚአብሔር አይን ናቸው። በካህኑ አይን ውስጥ የምታየው የእግዚአብሔርን አይን ነው። ለዛ ትፈራለህ፣ ትሸማቀቃለህ። ምንድን ነው የምላቸው ሂጂ ትላለህ። የሚፈልገውም እኮ እሱ ነው። ለዛ እኮ የተፈለገው መሳቀቅ ነው። አዎ እንዲህ ድጋሚ ኃጢአቱን እንዳታደርገው የሚያደርግ አንደኛው ምን ልላቸው ነው ሂጂ ድጋሚ ወደኩም አላቸውም እንድትል ያደርጋል። የንስሐ አባት መኖሩ በጣም ብዙ በኃጢአት የሚጨማለቀው እኮ የሚያሳቀቀው ነገር ስለሌለ እንዲህ እግዚአብሔር እንዳለ እያየ እንደሆነ ብናምንማ ለምን ኃጢአት እንሰራ ነበር? መጀመሪያስ አምናለሁ ካልናምንም። በነገራችን ላይ በአፋችን ነው እግዚአብሔር አለ እያልን ያለን። እግዚአብሔር አለ ማለት በአፋችን ነው። የእውነት ከልባችን አምነን ቢሆን ኖሮ የሁሉ ነገር ውስጥ አንገባ ነበር። እንዴ ሰው አለ፣ አዎ ኦኬ አምናለሁ። ሰው ካለ ሰው እያለ ኃጢአት አትሰራም። ያችን ክፉል ማለት አታደርጋት አይደለ? ሰው እያለ አትሰርቅም። ሰው እያለ ሰው አትገልም። ሰው እያለ አትዘሙት። ሰው እያለ ኃጢአት ውስጥ አትገባም። አምናሃል በአይነ ስለምታየው ስለምትዳብሱ። እግዚአብሔርን ግን ከልባችን ስላላመን ነው እንደዚህ እያደረግን ያለው። ሰው ሆይ እያንዳንዱ የምታደርጋትን ነገር የሰማይና የምድር አምላክ የሆነው እግዚአብሔር እንደሚያይህ አስብ ነው የሚለው ቅዱስ መጽሐፍ። ሁልጊዜም ቢሆን እያየህ ነው። ምን እያደረግክ ነው? እያየህ ነው። ያን ብታሰብም የንስሐ አባትም እኮ አያስፈልግም ነበር። ንስሐም አያስፈልግም ነበር። እንደ ቅዱሳን አትኖሩም ነበር። እነሱ እኮ ፊታቸውን፣ ሰውነታቸውን፣ ሁሉ ነገራቸውን በእግዚአብሔር ፊት ስለጣሉ እንደሚያያቸው ስለሚያምኑ እንደሚሰማቸው ከዛም ሲያወራም ስለሚሰሙት ነው በቅድስናቸው የተነሳ ከኃጢአት ርቀው ይኖሩት። እኛ ግን እዛ ደረጃ ላይ አልደረስንም። ስለዚህ በአይን የምታየው የምትዳብሰው ስታየው የምትሳቀቅ አንገትን የሚያስደፋ የንስሐ አባት ያስፈልገው ለዛ ነው። አንድ እሱ በቃ አስፈላጊ ነው። መሳቀቁ ተፈልጎ ነው። ኃጢአት የምታሳቅ ነገር ናት። ለዛ ነው ደግሞ መስራት የሌለብን። አፕሪሽ የሚደረግ ነገር ሆነ አይደል? ግን ሆነ አይደል? ከሆነ በኋላ ደግሞ እኔ ምርሃለሁ ካለ ለምን ትከራከረዋለህ? አንተ መበደል አልሰለችም፣ እኔ ደግሞ መማር አይሰለችም። እኔ በጣም ይገርመኛል። አርጋኑን ዘሁድ ላይ ይመስለኛል ካሳስኮ ይዘሮብ ላይ አባ ጊዮርጊስ ዘጋስጫ አንድ የተራበ ሰው ምግብ ለመብላት
እንደሚቸኩለው እግዚአብሔር አንድን ኃጢአተኛ ለመማር ያን ልክ ነው የሚቸኩለው። አንተ ምግብ የሚያምርህን አለ አይደል ካሁን በላው እንደምትል እግዚአብሔርም በዛ ልክ ከዛም በላይ ነው የሚጓጓው። ወይኔ ልጅ ስለ ንስሐ እያሰበ ነው በቃ ሊመለስ ነው ማለት ነው። እንደዛ ነው የምታንገበግበው አንተ እግዚአብሔር። በዚህ ልክ ነው ለአንተ መዳን ቅዱሳን መላእክት ቅዱሳን እመቤታችን የሚያለቅሱት። አንተ እኮ ከንስሐ በኋላ በወደቅከው ኃጢአት አዎ እግዚአብሔርም አዝኗል፣ ቅዱሳንም አዝኗል። ግን ወድቀ መቅረትህን አይደለም እግዚአብሔር የሚፈልገው። የመጀመሪያው ፖድካስታችን ላይ ብየው ነው በቅዱስ አፈወርቅ መውደቅ አዳማዊ ነው፣ ከወደቁበት አለመነሳት ግን ዲያብሎስ ነው። አዳምም ዲያብሎስም የሰሩት ኃጢአት ተመሳሳይ ነው፣ አምላክን መሆን መሻት ነው። አዳም ተነሳ፣ ዲያብሎስ ወደቀበት ቀረ። ስለዚህ እግዚአብሔር ከውድቀትህ ምንም የለውም። ይህንን በደንብ አጽንኦት እንዲሰሙ የሚፈልገው ነገር እግዚአብሔር ከውድቀትህ ምንም የለውም። ስለ መውደቅህ አይደለም ያስባል። ሄደህ እንኳን ከሞትክ በኋላ ከእግዚአብሔር ጋር ብትገናኝ ለምን ኃጢአት ሰራህ አይልም። ሰው ነህ እንደምትሰራ ያውቃል፣ ደካማ እንደሆንክ ያውቃል። ግን ለምን ንስሐ አልገባም? እድል ሰጥቼ ነበር። ዛሬ ጧት የተነሳሁ እኮ እንደዚህ አሹፈህበት ቲክቶክ ስክሮል አድርገህበት ከጓደኞች ጋር በልተህ ትምህርትን ተምረህበት ስራን ሰርተህ ቤት ገብተህ እንድተኛ ነበረም እኮ በነገራችን ላይ። ይሄ ዛሬ ቀን የተሰጠው። አሁን ይህንን ፖድካስት የሚመለከቱ ሰዎች ከእንቅልፋቸው ነቅተው ዛሬን እየዋሉ ያሉት ንስሐ እንዲገቡበት ቢገባ ስለ እያንዳንዷ ቀን እግዚአብሔር ይጠይቃል። ያቺ መጨረሻ ቀን ደግሞ ዛሬ ትሁን አትሁን አናውቅም። ለዛ ነው እኮ የመዳን ቀን ዛሬ ናት። አዎ የመዳን ቀን ዛሬ ነው። ከዛሬ ደግሞ የሚገርመው አሁን ዛሬም እንደማትሞት አታውቅም። አንድ አባት ነበሩ ወደ መኝታቸው ሲሄዱ አንቺ አልጋዬ ወይ መቃብሬ ትሆኚ ይሆን ዛሬ ይሏት ነበር። በተኛውበት ቀር ይሆን በቃ የሬሳ ሳጥን ትሆኚ ይሆን እያሉ ነው። ያስ ሞትን እያሰቡ ነው። ምን ታውቃለህ በተኛበት ብትቀርስ። ያን ማሰብ ይፈልጋል። እና ደፋር መሆን እግዚአብሔርን ማጃጃል በየቀኑ እየወደቁ መነሳት ምናምን በቃ አንገታችንን ደፍተን ሄደን አይናችን በጨው አጥበን ምናምን የሚመስለው ሰው አይደለም። በቃ እሱ ነው ያለው፣ እምራችኋለሁ ያለው ራሱ እግዚአብሔር። ወዴት እንሂድሽ? ካንተ ወዴት እንሄዳለን አለ ቅዱስ ጴጥሮስ። ወዴት እንሂድ? ወደ ኃጢአቱ ይሻላል። እውነት ደግሞ የሚገርምህ እኮ ያንን ኃጢአት አደረግነዋል በአንድ እንኳን እናቆም ንስሐ ካልገባ በስተቀር በቃ ድጋሚ ተስፋ ቆርጠ ድጋሚ እንድትዘፈቅ ነው የሚያደርገው። የባሰ ደግሞ በተለይ ከንስሐ በኋላ ከሆነ በባሰ ተስፋ ቆርጠ ነው ማለት ተስፋ የለኝም። እና ከዚህ የኃጢአተኝነት ስሜት ለመራቅ ብለህ የጀመርከው መጠጥ ይገላል እንጂ መቼም አያተርፍም። ያቺ የጀመርካት ሱስ ሄደህ ማልቀስም ዲፕረስድ ሆነ በቃ ብርድ ልብስ ውስጥ ገብተህ መኖርህም አያተርፍም። ንስሐ ግን ድጋሚ ያድሳል። እንደ ሙሴ ጸሊም ለምን በአንድ ሌሊት 11 ጊዜ ንስሐ አትገባም? እግዚአብሔር ይምርሃል። ይህንን ማመን ትልቅ ነገር ነው። ሰው የእግዚአብሔርን ማሪነት ካላመነ መጨረሻው ውድቀት ነው። እንዴት ትከራከራለህ? እኔ አንዳንዴ እምራቸዋለሁ እያልኩ አይ እኔ አይገባኝም እንዴት ይባላል? በእውነት ክርክር እኮ ነው አልኩኝ። እኔ ምንም አልመሰለኝም፣ አስቀይም ያለው በቃ ልጅ ሊባል አይገባኝም። ጥሩ እኮ ነው ልጅ ሊባል አይገባኝም፣ ግን ሰራተኛም ለመሆንና ልክ እንደጠፋው ልጅ የጠፋው ልጅ አዎ ተሳቋል፣ አዎ አንገቱን ደፍቷል፣ ግን ተመልሶ ሄዷል። ዞሮ ዞሮ ምርጫውን ያደረገው ወደ አባቱ መመለስ ነው። በቃ ልጅ ሊባል አይገባኝም እለዋለሁ ነው። የት ሄጄ ወዴት? ወደ ቤቱ። እሱስ ኤክስፔክት ባላደረገው መንገድ ተቀበለው። የሚገርም ያ የጠፋው ልጅ ታሪክ ልጁ ድጋሚ ቀብጦ ቢጠፋ ጠፍቶ ድጋሚ ቢመለስ አባቱ በዛ ልክ ነው የሚቀበለው። እግዚአብሔር እንደዚህ ትዝ አይለውም። ስትነሳ ነው ትዝ የምትለው። በቃ ከውድቀትህ ምንም የለውም እግዚአብሔር። ግን ይህ ማለት ደግሞ ምህረቱን የተማመኑ ኃጢአት መስራት ማለት አይደለም። ያንን ማወቅ ያስፈልጋል። ከዚህ በፊትም ተናግሯል። ሴጣን ይቀያይሯል ቅደም ተከተሉ። ተስፋ በቆረጥክ ጊዜ ፈራጅነቱን እንድታስብ ያደርጋል። ጥሩ በሆንክ ጊዜ ደግሞ ቸርነቱን እያሳሰበ ኃጢአትን ያሰራል። አንተ ማሰብ ያለብህ ተስፋ ስትቆርጥ ቸርነቱን ነው ማሰብ ያለብህ። ምህረቱን በኃጢአት ስትወድቅ ምህረቱን። እግዚአብሔር መሐሪ ነው። አይ ይሄ እያጃጃልኩት ይሄ እየዋሸሁት ነው አትበልና ዝም ብለህ ምንም እየተሰማኝ አይደለም ሊል ይችላል። አንድ ሰው ወደ በኋላ እንሰዋለን። ምንም እየተጸጸትኩ አይደለም ዝም ብዬ እንዴት ንስሐ እገባለሁ? ንስሐው ከንስሐ በኋላ ያለው ቀኑና እንደዛ እንዲሰማ ያደርጋል። አንተ ግን ዝም ብለህና ሳይረፍድና በቃ ያንን ማሰብ ያስፈልጋል። ቸርነቱን ምህረቱን ማሰብ። ጥሩ በሆንክበት ሰዓት ደግሞ ፈራጅነቱን ማሰብ ያስፈልጋል። ንስሐ ከገባ በኋላ እግዚአብሔር እኮ ይቀጣኛል፣ ቀጪ አምላክ ነው፣ ቁጡ አምላክ ነው። በቃ ይህንን ብሎ ማሰብ ያስፈልጋል። ያንን ስታስብ ከኃጢአት ይጠብቃል። ኃጢአት ውስጥ ሆነ ቸርነቱ ስታስብ ደግሞ ተስፋ ከመቁረጥ ለአንዴና ለዘላለሙ ከመሞት ይጠብቃል። ይህንን ማሰብ ግዴታ ነው። ለዛም እኮ ነው በጉብዝና ወራት እግዚአብሔርን አስብ ማለት እግዚአብሔርን ማሰብ በንስሐም ስለሆነ ቅድም እንደገለጽ ነው። በጉብዝናችን ወራት እግዚአብሔርን ስናስብ የተሻለ ነገር ነው የሚጠብቀን። በመውደቅ በመነሳት ውስጥ የሚፈጠሩ ነገሮች በሙሉ በእግዚአብሔር ፊት የሚታወቁ የሚታዩ ነገሮች ስለሆኑ
ያንተን ፍቃድ ስለሚፈልግ አምላካችን ደግሞ መውደቅ መነሳትህን እያየ እሱ መማር አይሰለቸውም። የሚገርም ነገር በደንብ ነው እየተሰማኝ ያለውና እግዚአብሔር አምላክ መማር ሳይሰለቸው እኛ ንስሐ መግባት ይሰለቸናል። ታውቃለህ ለምን ይመስላል? በቃ አሁን አንድ ንስሐ ተቀበልን፣ ቀኖናችንን ጨርሰን ስጋው ደሙን ተቀበልንና ድጋሚ በዛኛው ድጋሚ ኃጢአት ስንወድቅ ውይ እንላለን። ገባ? እኛ መመላለሱ ይሰለቸናል። እግዚአብሔር እኮ መማሩ የዘላለም ህይወት መስጠቱ እኮ አልሰለቸው። ልጁ ነህ። ገባ? ልጁ ነን እና በደንብ ልናስበው የሚገባው የእግዚአብሔርን መሐሪነት ነው። መሐሪነቱን አብዝተን ባሰብን ቁጥርም ደግሞ ሁሌ ይምራል እያልን ይሄ ጌም አይደለም። ተረዳይ? ቀጪም ነው። እግዚአብሔር ይቀጣል። ስለዚህ በምህረቱ እየተመላለሰን ንስሐ እየገባን እንድንኖር ቅዱስ አምላካችን ፈቃዱ ይሁንልን። አሜን። ማለት ብዙ ጊዜ እንዴት እንግባ ንስሐ እንዴት እንግባ? ምንድን ነው ማድረግ ያለብን? ቅደም ተከተሉ ካለው ቅደም ተከተሉ ምንድን ነው? ያው መዘጋጀቱ እንዳለ ሆኖ የልብ መነሳቱ እንዳለ ሆኖ እነዚህ ነገሮች እንድናነሳቸው ስለፈለኩኝ ነው። እንዴት እንግባ? እሺ ያው ፕሮሰስ አለው ንስሐ። ዝም ብላ አይደለም የምትገባው። 3 ነገሮች እናንሳ። መጀመሪያው ልባዊ ጸጸት ያስፈልጋል። ከዛ ኑዛዜ ነው፣ ሄዶ መናዘዝ ነው። ከዛ ቀኖናና ፍትሐት ነው። የመጨረሻው 3ኛው ክፍል ያ ነው የምትፈታው ማለት ነው። 4ኛውና ዋነኛው የማይደበቀው ስጋው ደግሞ ግን ፕሮሰሱን እናንሳ። የመጀመሪያው ልባዊ ጸጸት። አምናለሁ ያጠተኛው እንዳጠፋ አምናለሁ። ባደረከው ነገር እግዚአብሔር እንደተቀየመ ማለት እንዳዘነብህ ገብቶሃል። እንዳሳዘንከው ገብቶሃል። አንገቱን እንዳስደፋው በሰይጣን ፊት እኮ ነው እግዚአብሔርን አንገቱን የምናስደፋው። ታውቃለህ? አንተ ኃጢአት ስትሰራ ክቡር የሆነው የእግዚአብሔር መልክ የተሰጠው የሰው ልጅ ነው ከሰይጣን ጋር ህብረት የሚያደርገው የእሱ ተቃራኒ ከሆነው ጋር ማለት ነው። ኃጢአት መስራት ማለት ያ ነው። ቤተክርስቲያናችን ከክርስቶስ ህብረት መለየት ነው። እኔ ግንድ ነኝ እናንተ ቅርንጫፎች ናችሁ ብሎ ክርስቶስ አይደል? ሁላችንም የክርስቶስ ቅርንጫፎች ነን። ኃጢአት ስትሰራ ከዛ ቅርንጫፍ ወድቀህ መሬት መውደቅ ነው፣ መርገፍ እንደማለት ነው። ከክርስቶስ ከህብረታዊው የክርስትና ህብረት ከቅዱሳኑ ህብረት መነጠል ካልተመለስክ በቀር ከደረጃው ከመሰላሉ መውደቅ ነው። ቅዱስ ያዕቆብ ዘስሩግ የሚያስተምረው ጆን ደላደር ይባላል። የመሰላል ነው ቅድስና ህይወት መሰላል ነው። ግን ከዛ መሃል ነው አጋንንት እየጣሉ ይመጣል። ያ ነው የሚሆን ከደረጃው እንደመውደቅ ነው። ቅዱሳን ህይወት ህብረት ካለበት ደረጃ መውደቅ ነው። እና ልባዊ ጸጸት ያስፈልጋል። የእውነት መጸጸት። አንድ ቀን ቁጭ ብሎ አስቦ ለምእመናን እንደው መመክረው የሆነ ጊዜ ጨለማ ውስጥ ቁጭ ብሎ ወይ ቤተክርስቲያን ሄዶ የእውነት ምንድነው ሳድርግ የነበረው ገብቷል፣ ግን ምን ያደርግ እንደነበር ማለት ምንድነው? አሁን እየኖርን ያለነው ህይወት እኮ ውሸት ነው። ከሞት በኋላ ያለው ህይወት እኮ ነው ህይወት። ለዛ ምንድነው ያደረገው? እግዚአብሔር አያሳዝነኝም? ይሁንት እንደዚህ በዚህ ልክ የስጋዊ አባቴ ቢሆን ኖሮ እንደዚህ ያደርጉ ነው። አንተ ስጋዊ አባትን ለማስደሰት የምትሄድበትን ርቀት እኮ ለምን ወሻሽ እናውቃለን እኮ። ዛሬ እየተማርሽ ያለሽው ስራ እየሰራን ያለ ነው። ይሄን ስጋዊ አባትና እናቶቻችን የሚያልፉ ስጋዊና አባቶቻችን እግዚአብሔር እንደ ሞግዚት እንዲጠብቁ ለሰጡ ለነዚህ ሰዎች እኮ እንደዚህ እየለፋን ያለ ነው። ወርዝ ያደርግ ይሆናል፣ ግን ለእግዚአብሔርስ ነፍሱን አሳልፎ ለሰጠ ለክርስቶስ እንደተሞተለት ሰው አለመኖር እንዴት ነው የሚከብደው? አይከብድ? እኔ አስባለሁ አንዳንድ ጊዜ ክርስቶስ መሀል ላይ ቢሰለቸው ኖሮ መስቀሉን ተሸክሞ በቃ እንዲሁ ሲያየን እናንተ መቼ ማትለወጡ ማለት የዛሬ 2000 ዓመትን ባያችሁ ዓለም እንደዚህ ጭምልቅልቅ እንደምትል እኮ እግዚአብሔር ያውቃል። ሲሰቀልን እኮ ይሄንን ያውቃል። ቢጥለው መስቀሉን ቢጥለው ምንድን ነበር የሚፈጠረው? ማለት በቃኝ ቢለን ሰለችኝ እናንተን መማር ለእናንተ እንዲህ ቢሆን ምናምን ቢል አንድንም እኮ እስከ መጨረሻው ዝም ብሎ ይታገሳል ክርስቶስ። ለዛ ነው ፍቅር፣ ለዛ ነው እንደዚህ ሆነችው። ዲላም ተብሎ ከሰማያት ወርዶ አስበው ድሃ ሆኖ ኖሮ በምድር ያሳለፈው ነገር እኮ ክርስቶስ እናውቀዋለን። ይህ ሁሉ ለኛ ነው። ይቺን አስበን እንኳን ከኃጢአት መቆጠብ ያቅተናል። ኦኬ ወድቀናል፣ አው ሰዎች ነን። እግዚአብሔር ሆይ በድያለሁ፣ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ እያልን እያነባን ልባዊ ጸጸት ያስፈልጋል። ያ ነው ወደ ንስሐ የሚመራ። ዝማሬን ማዳመጥ ያስፈልገናል። ቃለ እግዚአብሔርን ማዳመጥ ያስፈልጋል። አንዳንዶቻችን ልባችን ደንድኖብናል። ድሮ ልክ ያቺን ኃጢአት ስንጀምር የተሰማን የሀፍረት ስሜት፣ የጸጸት ስሜት ዛሬ የለም። ዛሬ ስታጨሰው ምንም አይሰማም። ዛሬ ስትጠጣው ምንም አይሰማም። ዛሬ ሰክረህ ጠዋት ከእንቅልፍ ስትነሳ ራስ ምታት ያማሃል እንጂ እንደ ድሮ ልብህ አይረበሽም። ልባችን ድንድን ብሏል። ረድኤተ እግዚአብሔር ርቆናል። የኃጢአት ብዛት ደግሞ እንደዚህ ነው የሚያደርገው። ዓይንን ትሸጉራለች።
ራሱ ክርስቶስ እንዳታይ ነው የሚያደርግ። ተስፋ እንድትቆርጥ በራስህ ተስፋ እንድትቆርጥ ያደርጋል። በህይወት ያገዘ ያለውን እግዚአብሔር ይሰውርብሃል። እና በቃ ልቤ አልደማልኝ ማለት ድሮ መዝሙር እየሰማው ማለቅሰው ሰውዬ ምንነፋረቀው ሰው አሁን መዝሙር አይደለም ምንም ብባል አላለቅስም። ምን ሆኜ ነው? እንደዚህ በጣም ብዙ የሆነ ሰዎች አሉ። ልቤ ኖርማል ነው ለራሳችን እስኪያስገርም ድረስ ኖርማል። ከቤተሰብ ጋር ተጣልተህ ብትወጣ አንተ ምን አይነት ሰው ነው የምትሆነው? ውሎ እንዴት ነው የሚሆነው? አይከብድም? ይሄኔ ምን ሆነ ነው እናን ይላሉ ጓደኞች አይደል? ዛሬ ምን ተፈጠረ ሲባል አይ ከፋዘር ጋር ተጣልቼ ነው። ሰው ከእግዚአብሔር ጋር ተጣልቶ እንዴት ነው ሰላማዊ ኑሮ የሚኖረው? ከሰማያዊ አባት ጋር ተጣልተህ ፍጥረት ሁሉ እኮ ካንተ ጋር ሰላም አይደሉም ታውቃለህ? እንስሳ የሚያሳዱን የሚጠሉን ለምን ይመስላል? ከእግዚአብሔር ጋር ሰላም ስላልሆነ ከአምላካቸው ጋር ሰላም ስላልሆነ። እውነት ሁሉ ነገር ይጠማል አንዳንድ ጊዜ በቃ ሁሉ ነገር ጠሞ ባያቅ ትምህርት ይከሽፋል፣ ስራ ወጥተህ እንኳን የታክሲ ሰልፉ ይበዛብሃል፣ ፀሐዩ፣ ሁሉ ነገር ፍጥረታት ሁሉ ያድቡብሃል። ንስሐ የገባህ ዕለት ግን ታየዋለህ ሰላም ምን እንደሆነ። ከእግዚአብሔር ጋር ነው የታረቀው። አጠገብህ ያለው እጅ ማለት ያለው ራሱ እግዚአብሔር ነው። የእግዚአብሔር መዳፍ ላይ ቁጭ እንደማለት እና ልቡ ድንድን በቃ ኖርማል ሆነናል። አሁን ሁሉ ነገር ኖርማል ሆነ። ዘፈን በጣም ኖርማል ሆነ። አሁን የአጋንንት ማህሌት እኮ አንተ ስትዘፍንና ስታዳምጥ አጋንንት አብረው እየጨፈሩና አቅፈው እየደነሱ እንደሆነ አታውቅም አንተ። እውነት ጸበል፣ ጥምቀት፣ አጋንንት አይነ ጥላ ምናምን ትላለህ እንጂ ዘፈን ስታዳምጥ አብረሃቸው እየጨፈርክ ነው ያለው፣ እያስደሰትከው ነው ያለው። የቅዱስ ዮሐንስን አንገት ድጋሚ እያስቆረጥከው ነው ያለው። አስባል የክርስቶስ ታላቅ የነበረውን ከሴቶች ሁሉ እንዳንተ ማንም የለም ብሎ ክርስቶስ ያደነቀውን የቅዱስ ዮሐንስን አንገት ድጋሚ እያስቆረጥከው ነው ያለው አንተ ዘፈን ስታዳምጥ። ኃጢአቱ ላይ መስለንም አሁን የእንጀራ ጉዳይ ነው ይልሃል ዘፋኙ። ምን ችግር አለው ይልሃል ደግሞ እንዴ ምን አሁን እግዚአብሔርን አይሳደብ ይልሃል። በነገራችን ላይ እንዳላቋረጠ ልባችን የደነደነበት ሌላኛውን ነገር ላስታውስህ ስለፈለኩኝ ነው። ኃጢአትን ቁጥር 0 ሰተናቸዋል። ገብቷል? ሰው ካላማ ሰው ካልደረስክ ምናምን በቃ እግዚአብሔርንም አልበደልክም ስለዚህ እኔ ምን አድርጌያለሁ ትላለህ። ገብቷል? አንዱ የንስሐ መንገድ እሱ ስለሆነ ነው። ምንም እንኳን ባትበድል አውቀህም ሳታውቅም ነው። ለዛ እኮ ነው አባቶቻችን እያወቅን በድፍረት ሳናውቅ በስተት እያለን የሚፈቱን አይደለም። ስለዚህ ኃጢአታችንን ቁጥር 0 ሰጠን። ከዛ በኋላ ከዛ ቁጥር ውስጥ ያላጎደልነው ነገር ካለ ኃጢአት አልሰራንም። ስለዚህ ንስሐ ያስፈልጋል። የልብ መደንደን አንዱ ይሄ ነው። በዚሁ አየይዘህ እንድትለኝ ኃጢአትን ማወዳደር ምን ዘፈን ትለኛለህ? ሰውን እየገደለ አይደል ይላል። እግዚአብሔር ከሱ ጋር አወዳድሮ እኮ አይደለም አንተን የሚምርህ፣ አንተን እንዳንተን ነው የሚያይ እግዚአብሔር። በነገራችን ያደረካትን የልብህን ክፋት ያውቃል እግዚአብሔር። ምን አገባው ስለሌላ እንደ ምንድነው እንደሌላው ጊዜ ምናምን ትምህርት ቤት ሁሉ መጥፎ ውጤት አመጡ አንተ ከ12 ዓመት የክፍሉ ተማሪ ሁሉ 0 ያመጣ እኮ አንተ ጥሩ ውጤት አይደለም ያመጣ። የሰው ሁሉ መውደቅ የአንተን ትንሽ መነሳት ከፍ ያደርገው። ይሄንን ማወቅ አለብህ። የኃጢአት ትንሽ ትልቅ የለውም። ሁሉም ጋር መሳት ውስጥ ነው። ሁሉም መንግስተ ሰማያትን ሁሉም እግዚአብሔር ነው የሚያሰጣ። ያን ማሰብ ያስፈልጋልና ልባችን ያደነደነው እንዲህ ኖርማል መሆናችን። ሐሜት ዛሬ ቲክቶክ ላይ የምናያቸው ነገሮች ታውቃለህ። ቁጭ ብለህ ሶሻል ሚዲያ ላይ አንድ ሰው ውድቀት መሳደብ፣ መተራረብ ከጓደኛ ጋር ኃጢአት እንደሆነ ታውቃለህ። እንቁጠር ካልክ እኮ በዚህ ሁሉ ልክ ነው። እና እነዛ ነገሮች መጣራቅም ነው ሁሉ ነገር ውስጥ ይከተትና ሰው ልብ ከደነደነ አልቅስበት፣ ሄደ እንባ ስጠኝ ጌታ ሆይ የእውነት መጸጸት ፈልጋለሁ በለው። በዛው ወደነደነ ልብ ምንም ሳይሰማህም ቢሆን የንስሐ አባት ጋር ሂድ እና ንስሐ ግባ። ያደረከውን ለመናገር ምናልባት የልብ ጸጸት ላይ ያስፈልግ ይችላል። አሁን የመጀመሪያው ፕሮሰስ እና ዋናው ስቴፕ የልብ ጸጸት ነው ስላልን ማለት ነው። ላታዝን ትችላለህ፣ ግን እስካዝን ድረስ ብለህ ደግሞ አትቆይ። ንስሐው ራሱ ያሳዝናል። ቀኑናው ራሱ በመሃል የሚሰጥህ ቤተክርስቲያን የምታሳልፈው ስግደቱ፣ ጾሙ፣ ጸሎቱ፣ ምጽዋቱ ራሱ ልብህን ያለሰልስልሃል። መዝሙር ማዳመጥህ፣ ወደ እግዚአብሔር ቤት መመላለስ ራሱ አንድ ቀን ልብህን ይሰብርልሃል። የሚንጠባጠብ ውሃ አይደል አለት የሚሰነጥቅ የማያቋርጥ ማለት ነው። ሳታቋርጥ ወደ እግዚአብሔር ተመላለስ። ልቤን መልስልኝ። ኖቲስ ካላደረግነው ኮንሽስ ካልሆነ በእውነት በዚሁ ነው ገደል የምንገባው። ሰው ልቡ እየደነደነ እንደሆነ ካልገባው ቃል ያንን በጣም እንድጠላው ራስን እንድጠላ ከሰው በታች ያደረገ ለራስህ መጥፎ አመለካከት እንዲኖርህ ያደረገውን ኃጢአት ስታደርገው የተሰማ ስሜት ኖርማል ከሆነ ጥሩ ላይ አይደለም ያለው። እውነት ጥሩ ላይ አይደለም ያለው። በጣም ሬድ ላይ ያለው የሆነ ቀን ነው ገደል የሚከት ሰይጣን። አሁን ዝም ያረገና አንድ ቀን ማታ ቤትህ ቁጭ ብለህ
ምንም በሌለበት አጠራቅሞ ያመጣብህና ያሳስባል። ምን አይነት ሰው እንደሆንክ እግዚአብሔር እኮ በጣም ከራሳችን ጠብቆናል። በነገራችን ይሄን የራሳችን ብናውቀው እኮ እንደዚያ ነው። ስቀ ተጫውተህ እኮ አትውልም። ምን አይነት ሰው እንደሆንክ በእግዚአብሔር ፊት ያለህን አንተ ሰማያት እንኳን በሱ ፊት ንጹሃን አይደሉም ነው የሚባለው። ምን አይነት ሰው እንደሆንክ እውነት አታውቅም፣ አናውቅም። ምን አይነት ሰዎች እንደሆን እግዚአብሔር ምን ያህል እንደበደል እንዴት ቁሽሽ ያለን ሰዎች እንደሆንም ብናውቅ ኖሮ እንደዚያ ነው። እንደውም ከራሳችን ጠብቆናል፣ በጣም ብዙ ነገር እንዳናውቅ ጠብቆናል። ልትሆን ከሚገባህ እና እየሆንክ ካለው ባለው ያለውን ጋፕ ርቀቱን ብታየው በጣም ታዝናለህ። መሻገር የማትችለው መራመድ የማትችለው ይሆንባል፣ ሩቅ መንገድ ይሆንባል። እና ልባዊ ጸጸት አስፈላጊ ነው፣ ግን አልተጸጸትኩም ብሎ ከነሳ መራቅም አያስፈልግም። ራሱን ንስሐው እንድትጸጸት ያደርጋል። ይሄ መጀመሪያው ስቴፕ ነው። ሁለተኛው ኑዛዜ ነው። ሄደ ለካህን መናዘዝ ነው። አንድ ጥቅስ ላንብላችሁ፣ ለካህናት የተባለውን ማለት ነው። ከዛ በፊት ግን ሰው ለራሱ ይናዘዛል፣ ቀድሞ ለእግዚአብሔር ይናዘዛል፣ ከዛ ለካህን ነው የሚናዘዘው። ለራሱ መናዘዝ ማለት ማመን፣ ቀደም እንዳልኩ ቤተክርስቲያን ቁጭ ብለህ ማሰብ፣ ማሰላሰል፣ ኃጢአትን አጥፍቻለሁ፣ እኔ በድያለሁ፣ ኃጢአተኛ ነኝ ብሎ ማመን ያስፈልጋል። ሁለተኛው እዛው ለእግዚአብሔር ነው ይቅር በለኝ ማለት ያስፈልጋል። አልቅሰህ አንብተህ ሄደህ ነው ለካህን የምትናዘዘው። ዘሌዋውያን ምዕራፍ 5 ቁጥር 5 ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። ምሳሌ 28 ቁጥር 13 ኃጢአቱን የሚደብቃት አይለማም፣ ሄዶ የሚናዘዛት ግን ይድናል። ሄደህ መናዘዝ ያስፈልጋል። ያንን በለምጽ የተመታውን ሰው ካዳነው በኋላ ሄደህ ራስን ለካህን አሳየን። ያ ከዛ ሄደህ ተጠመቅ ነው የተባለው። ብዙ አስተምሮቶች አሉ። ሰርች ብናደርግ መጽሐፍትን ብናነብ እናገኘዋለን። ለምን ለካህን እንደምንናዘዝ። ቅድምም እንዳልኩ አይንተ እግዚአብሔር ናቸው ካህናት። የእግዚአብሔርን አይን መታየት ናቸው። የፈታችሁት የተፈታ ይሆናል፣ ያሰራችሁት ያሰራ ይሆናል። ኃጢአታችሁን ይቅር ያሏቸው ይባልላቸዋል፣ የያዛችሁባቸው ደግሞ ይያዝባቸዋል። ይህንን በግልጥ በወንጌል እናገኘዋለን። ይሄ ጥያቄ አይሆንም። ምክንያት እኮ ታውቃለህ፣ እኔ በጣም ይገርመኛል። እንዴ ሰው ንስሐ ግባ እየተባለ ለካህን አይደለም ጫካ ውስጥ የሆነ እንደዚህ የማይታወቅ አውሬ አለ፣ ሄደህ እሱን አናግረው ብትባል አትሄድም እንዴ አንተ? ለዛውም እንዲህ በየመንገዱ የምናገኛቸው ካህናት፣ በየቦታው የምናገኛቸው ካህናት ነገ እኮ የማይኖርበት ጊዜ ይመጣል። ሀገር ጠፍቶ ብንሰደድ ምን ልንሆን? ካህናት ከመሬት ተነስቶ አንድ ጊዜ አንቀበልም ቢሉ ምን ልንሆን? ግዴታቸው ነው፣ ድርሻቸው ነው። ግን ቢሉ እግዚአብሔር ይቀጣቸዋል። እሱ ግን የነሱ ድርሻ ነው። ባለመጓት ግን አንተ ትቀጣለህ። ያው አንደርስታብል ነው። ካህናትን ቢሰላሉ እንግዲህ ምንም ማድረግ አትችልም አይልም ባይዞ እግዚአብሔር በነበረበት ጊዜ ነበርክ ነው የሚል እና ምንድን ነው የሚፈጠረው? እንደነ ሶሪያ እንደነ ሊቢያ የሆነ ቀን ብንሆን ብንሰደድ ቤተክርስቲያን ቢጠፋ ምን ሊወጣ ነው? ምንድን ነው የምንሆነው? ይህን ማሰብ ያስፈልጋል። ሌላኛው ነገር ደግሞ ከዚህ ጥያቄ ውጭ የካህናትን ጸባይና አመል እያሰበ ከነሳ በጣም ይልህ ነበር እሱ። እንዲህ በጣም ብዙዎቻችን የምንሸወደው ፓርት እሱ ላይ ነው። ምክንያቱም ምንድነው የሚሸውደን? እንዴ እንትና ከሌ እንትና አይደል እንዴ ገብቷል። ኃጢአትን የሚቆጥር እኮ እግዚአብሔር አለ የሚያይ አይደል? አንተ ግባ የተባልከው መግባት ነው። ከዛ ውጪ ግን የእነሱን ኃጢአትና በደል በአንተ አይን ስለተገለጠ ገብቷል። በእኛ አይን የተገለጠውን እኛ አየ ነው። በእግዚአብሔር አይን የተገለጠውን ደግሞ የኛን ኃጢአት እግዚአብሔር ነው የሚያውቀው፣ በስውር የምናደርገውን ገባ። ስለዚህ ብዙዎቻችን ከካህናት ርቀን ካህናት አያስፈልጉም የሚል ሀሳብ ላይ ደረስነው ራሱ በዚህ ምክንያት ነው። አስፈላጊ አይደለም። በጣም ሰይጣን ከንስሐ ሊያርቅ ሲፈልግ ንስሐ አባትና ካህን እንድጠላ ነው የሚያደርገው። የዘመኑ ካህንማ ድሮ ቀረ ነው አያድንም። እሺ እውነትን እኮ ሊሆን ይችላል፣ እውነትን ሊሆን ይችላል። የሉም አይደለም እንደ ሰይጣን በምን ይፈትንህ ታዲያ? ካህናት የሚፈተኑ በእነሱም እኮ ሰው ናቸው። በነገራችን እነሱም በኃጢአት ይወድቃሉ። ካህን እኮ የራሱ የንስሐ አባት እንዳሉ ታውቃለህ። ጳጳሳት እኮ የራሳቸው የንስሐ አባት አላቸው። ሁሉም የንስሐ አባት አለ። ሁሉም ንስሐ ይገባል፣ ሁሉም ስጋው ደግሞ ይቀበላል። እነሱም እንዳንተ ደካማ ናቸው። ግን እነሱን አይደለም ስልጣናቸውን አይተህ እግዚአብሔር የሰጣቸው ስልጣን አለ። ካህን እስከሆኑ ድረስ ምንም አይነት ሰው ቢሆኑ ምሳሌ ላስረዳ። እጄ በጣም ቆሻሻ ነው። በብርጭቆ ውሃ ቀድቼ ቢሰጥ ውሃው ቆሻል ማለት ነው። ከኔ ጋር የሚያገናኘው ነገር የለም። እነሱ የሚሰጡ ንስሐ፣ እነሱ የሚያቀብሉ ስጋና ደም ንጹህ ነው። ገብቷል። ገበሬ እጁን ታጥቦ አይደለም ዘር የሚዘራው ከነ ጭቃው ነው። ግን እጁ መቆሸሹ
ዘሩ እንዳያበቅል ያድርጉ። የሚሰጥ ንስሐ የሚሰጥ ስጋና ደም የጌታ ነው እንጂ እነሱ አይደለም፣ የካህናት አይደለም። አንድ እሱ። ሁለት ደግሞ ወደድክም ጠላህም ካህናትን ማክበር አለብህ። ምንም ቢያጠፉ ነው የምልህ፣ ምንም አይነት ሰው ቢሆኑ የሰው ልጅ ካህን ላይ አፉን እንደመክፈት ትልቅ ነው ወሬ። በጣም ማወቅ ያለብን ነገር እውነቴን ነው የምላችሁ፣ እንደ ካህን እንደመስደብ፣ ካህን እንደመናገር፣ ስለ ካህን መጥፎ አስተሳሰብ እንደመያዝ የሚያስቀስፍ ነገር የለም። እግዚአብሔር በካህናት ቀልድ አይቅም። ካህናትን አያዋርድም፣ አይጥልም፣ ይቀጣቸዋል። አው የራሳቸው ድርሻ ነው። ካህን ስላልሆንኩኝ ስለ ካህን ማውራት አልችልም። አሁንም ቢሆን እኔ ማውራት አልችልም። ግን እንደ ምዕመን ነው ከተናገርኩኝ አንተ ካህን የመናገር መብት የለም። ካህናት እኮ አንተ የሱራፊ የመላእክት እኮ ምሳሌ ናቸው። ስጋና ደሙን እንዲፈትቱ እንዲያቀርቡ የቀረቡ እኮ ናቸው። መላእክት በእጃቸው መንካት የማይችሉትን ነገር ካህናት መንካት ይችላል። እዚህ ምድር ላይ 3 አይነት ሰው ነው ያለው ታውቃለህ? ወንድ፣ ሴትና ካህን። ካንተ ምድብ ራሱ አይደሉም ካህናት። በነገራችን ላይ ወንድ ምናምን ብለህ ካንተ ምድብ አትቆጥራቸውም። ሴትም ብለህ ካንተ ምድብ 3 መላእክት እንደሚሰው አይደለ? ሰውና መላእክት እንደሚባለው ወንድ ሴት ብለህ ከዛ ካህን ነው የምትለው። ካህን ነው የምትለው። የካህናት አሳማኝ ምሳሌ ናቸው እኮ። ማንም ሊነካው ያልደፈረው ከመላእክት በላይ እኮ ስልጣናቸው ከዛ በላይ ነው። መላእክት በፊቱ አስብ፣ እግራቸውን በሁለት ክንፋቸው፣ ፊታቸውን በሁለት ክንፋቸው እየበረሩ በዛ በግርማ ቅዱስ 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 የሚሉት ጌታ ስጋና ደም ማየትና መንካት የሚችሉት ካህናትና ካህናት ብቻ ነው። ከእንደዚህ አይነት ሰው ጋር እንዴት ሆኑ? ድፍረት ታገኘ ነው። የሚገርመኝ ነገር እሱ እኮ ነው። ሰይጣን ምን ሰርቶ ይብላል? በጣም እኮ በቃ ትልቅ ሮል እኮ ነው። ይሄ እኮ ትልቁ ፕሮጀክት የሰው ልጅ ካህን እንዲጠላ ማድረግ እኮ በደንብ። ከዛ በኋላ ካህን ጠላ ማለት በሃይማኖት ደረጃ እንዳሉ ታውቃለህ። ያው አንገባበትም። በእርግጥ ግን አሉ እንደዚህ ከካህናት ጋር ብቻ ችግር ያለባቸው። የዘንድሮ ካህን እሱ እንዲያረገ እንዲህ ለመሰለ እግዚአብሔር ማህሪ ነው እያልን ከሆነ ለካህናቱም ለኛም ማህሪ ነው። ገባ? ስለዚህ እርሱ ስጋና ደሙን አቀብሉ ብሎ ለኛ እንዲያቀብሉን ያዘዛቸውን ካህናት እንዳንቀበል ብሎክ ነው እየተደረግን ያለ ነው። ተረተኛ። ስለዚህ ችግራችን ከስልጣኑ ወይም ደግሞ ከካህኑ አይደለም፣ ከካህኑ ፐርሰናሊቲ አይደለም። የእውነትም ለመናገር እግዚአብሔር ከሰጣቸው ስልጣን አንድ፣ ከዛ ደግሞ ከክርስቶስ ስጋና ደም። አየህ፣ ይሄንን ታርጌት ስታደርግ ስለ ካህኑ ማንነት ምንነት ብዙም ላይ ገድህ ይችላል። ተረዳኝ። ስለዚህ እንደው በዚሁ ጠቀስ አድርጌ ለማለፍ ስለፈለኩ ነው። ስለዚህ እንዴት እንግባ የሚለውን ርዕስ ነው እየጠቀለልን ያለ ነው። ኑዛዜ ያስፈልጋል፣ ግዴታ ነው። ስለ ካህናትም ስለምንም ያወራነውን ነገር እንዳለ ይዘ ነው። ከዛ ውጪ ሀፍረተ ገጽ ስለሚያስፈልግ ኑዛዜ ግዴታ ነው። ገብቷል? ሀፍረተ ገጽህ ግዴታ ነው፣ ማቀርቀር አለብህ። ስለ ንስሐ ስለሰራው ኃጢአት ልትሸመቀቅ ይገባል። ምክንያቱም እግዚአብሔርንማ አይተነዋል። ገባ? እግዚአብሔርንማ እንዳለብና የምንኖረው በእግዚአብሔር ፊት የምንሰራው ኃጢአት ያሳፍረን ነበር። አየህ፣ ስትሰራው በእግዚአብሔር ፊት ነው፣ ስትናገረው ግን በካህናት ፊት ነው። አየህ፣ ስትሰራው በእግዚአብሔር ፊት አያሳፍርህም፣ ስትናገረው ግን በካህናት ፊት ያሳፍርሃል። ይሄ የሰው ጠባዩ ነው። ቀኖና ይሰጥሃል። ቀኖና አንዳንድ ሰው ቅጣት የሚመስለው ሰው አለ። የኃጢአት ቅጣት አይደለም። እግዚአብሔር እንዲምርህ እንዳጠፋህ አንተ የፍቅርህ መገለጫ ነው። ምን ያህል ትጥራለህ? እግዚአብሔር አንተን ለመማር ሰበብ ስለሚፈልግ ትንሽ ሰበብ ይፈልጋል። እንዲህ የምትሰግዳት ስግደት፣ የምትመጸውታት መጽዋት ለኃጢአት የሚተካከል ቅጣት ሆኖ አይደለም። ከዚህ በላይ ነበር የሚገባን። ግን ያቺ ቀኖናዋ ማለት ሰው በደንብ እንዲረዳው ወደ እግዚአብሔር የሚያቀርብህ፣ ያ የደነደነው ልብህን አፍርሶ ወደ እግዚአብሔር በቃ መንገድ እንድትጀምር የሚያደርግህ ነው እንጂ ቅጣት መቀጣጫ አይደለም። ወይ ደግሞ እግዚአብሔር የሚቀጣህ ቅጣት አይደለም። ስለ ኃጢአት ምንም አይቀጣህም፣ ቅጣትም አይባልም። ይሄ ግን የፍቅርህ መገለጫ ነው። እግዚአብሔርን አጥፍቻለሁ እንደተጸጸትኩ ማሳያዬ ነው። ወደ ራኩ ወደ አንተ የጠፋው ልጅ ንስሐ አባቱ አይደለም ወደሱ ሄደ፣ ልጁ ነው የተመለሰው። ያቺ መንገዷ ናት ቀኖና ማለት። ተጸጸተ፣ አዘነ፣ ኃጢአቱን ተናዘዘ፣ በራሱም በእግዚአብሔርም በካህናትም ፊት ተናዘዘ። ግን መንገዷ መጣ። ያቺ መንገዷ ቀኖና ትባላለች። ስትጨርስ ከሁሉ በላይ ሰላም የሚሰጠውን ፍትሐተ ጾር ተደግሞልህ እግዚአብሔር ይፍታ ሲሉ ያን ጊዜ ኃጢአትህ ሙሉ ይደመስልሃል ማለት ነው። ከዚህ በላይ ምንም የሚያስደስት ነገር የለም። ያን ጊዜ ከንስሐ አባት ጋር ተማክረህ ወዲያውኑ ስጋው ደግሞ መቀበል አለብህ። ያኔ ነው ወደማትፈልገው ኃጢአት እንዳትመለስ ኃይሉን ራሱ የሚሰጥህ። ስጋዬን የበላ ደሜን የጠጣ እኔ በሱ እኖራለሁ እሱም በእኔ ውስጥ ይኖራል ያለው ክርስቶስ በውስጥ ስላለ ለኃጢአት እንኳን ድፍረቱ ላይኖር ይችላል። ከዛ በኋላ ብትወድቅም ተመልሰና እግዚአብሔርን እንደሚምርህ ቃል ገብቶላል።
እና ይህንን የሚሰሙ ሰዎች መጨረሻ መናገር ፈልገው ነገር እግዚአብሔር በሰማይ ይብስበታል። ይህንን ፖድካስት የምንሰራው እንደተባባለው ለቪው ምናምን ቢሆን ራሱ እግዚአብሔር በቃ እየነገረ አሁን ሰምተሃል አይደል ነግሬህ ነበር ይላል። ሁሌ ነው የምንላት እቺን ነገር በደንብ ነግሬህ ነበር ይላል። ስለ እያንዳንዱ ስለሰማነው ቃላት እግዚአብሔር ጠይቀናል። ስለ ንስሐ ሰምተናል። ከዚህ ፖድካስት መጨረሻ በኋላ ቪዲዮ ካለቀ በኋላ ቁጭ ብለህ ስለ ንስሐ ማታስብ ከሆነ ወደ ሪሰንትሊ ነክተህ ቲክቶክ ገብተህ ስክሮል የምታደርግ ከሆነ ይሄ ጥቅም የለውም። በጣም በሚገርም ሁኔታ ደግሞ በጣም የሚገርም ይሄን ቪዲዮ ልክ እንደጨረሱ ሰይጣን ምን ያህል ዲስትራክት ማድረግ እንደሚፈልግ ታያለህ። ራሳቸውን ማየት ይችላሉ። አዛሪው ዘር ሊዘራ ወጣ፣ ከዛ በመሬት ወደቀ እና ወፎች ለቀሙት የተባሉትን ነው ምን ነው ያንን ለማድረግ አሁን በልባችን በጣም በርግጠኝ ብዙ ሰዎች ስለንሳ ማሰብ ጀምሯል። ይህንን አላማህን ለማሰናከል ሰይጣን የሚሄደውን ርቀት በአይነ ማየት ይችላል፣ በአይንሽ ማየት ይችላል። እና ጊዜ ሳናባክን ንስሐ እንግባ። ሁላችን እንደዛ ያብቃን። በደንብ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እዩ ያው የሁል ጊዜ ምርቃቴ ነው። ይሄንን አያሳጣን፣ አሜን። ይሄንን አያሳጣን። ምክንያቱም በዚህ ዘመን እንዲህ ባጭር ቋንቋ በግልጽ አማርኛ ስለ እግዚአብሔር መናገር፣ ስለ ቤተክርስቲያን ስርዓት፣ እንዲህ ደግሞ ስለ ንስሐ፣ ይሄ ማለት የዘላለም ህይወትን የምናገኝበት ጊዜ ነው። ተረድተኸኛል? ይሄንን የምናይ ሁላችን የዘላለም ህይወትን ከዛሬ ጀምረን እንድናይ ያደርገናል። ተረድተኸኛል? ስለዚህ ያንን እንድንወርስ በንስሐ ታጥበን አምላካችንን የምናስደስትበት እንደ አቅማችን የምናስደስትበት እንዲሆንና ህይወታችንን በስጋው ደግሞ የተቃኘ እንዲሆን ቅዱስ እግዚአብሔር ይርዳን። እጅግ በጣም የሚደንቅ ጥሩ የሆነ ውይይት ነበር የነበረን። እንደ እግዚአብሔር ፈቃድ በዚህ ውይይት ጥሩ ነገር እንደምናገኝና በኮሜንቶቻችን ስርም ብዙ ንስሐ የሚገቡ ወዳጆች እንደሚኖሩን ተስፋ እያደረግን መጨረሻ ሁልጊዜ እንደምናደርገው መጽሐፍ ሪከመንድ እናድርግ። አዎ፣ ከዚሁ መጽሐፍ ኤፒሶድ ጋር በደንብ ሪሌት የሚያደርግ የንስሐ ህይወት የሚል በደንብ ላይገኝ ይችላል፣ ግን ፒዲኤፉን ቢሆን ፈልገው ቤተ መጽሐፍት ፈልገው እንዲያገኙት የአቡነ ሽኖዳ ሳልሳይ መጽሐፍ ነውና የንስሐ ህይወት የሚል መጽሐፍ የሆነ ጊዜም አንድ ኤፒሶድ ላይ ሪኮመንድ ያደረግነው 5 የንስሐ መንገዶች የሚል ቅዱስ ሰፈርቅም አለ። ግን የንስሐ ህይወት የሚለው ግን ዲቴል ስለ ንስሐ የሚያወራ መጽሐፍ ነው። ገብረ እግዚአብሔር ኪደ የተረጎመ መጽሐፍ ነው። ቢፈልጉት አያጡትም። እሱም ቢያነቡ እመክራለሁ። መልካም። እንደው አጣ ነው ለሚሉ ወዳጆቻችን ደግሞ አንድ መንገድ አለኝ እኔ። የቴሌግራም አካውንትህን ከላይ እናስቀምጣለን። እዩን ፐርሰናሊ ማግኘት የምትፈልጉ እንዲሁም የኢንስታግራም ፔጅ አለው፣ የቲክቶክ እና የቴሌግራም አይደል? ፒዲኤፉን ዛሬ ማታ አይደል? ፒዲኤፉን ልክ ይሄን ቪዲዮ እንደጨረሳችሁ ወደ እዩ ቴሌግራም ብትገቡ ዛሬ ሪከመንድ ያደረግነውን መጽሐፍ ታገኛላችሁ ብለን እንጋብዛለን። ይህ ዚቅ ሚዲያ ነው። ለባለማህተቦች የምናዘጋጀው ልዩ የኢንቲስ መርሃ ግብር። ዛሬ ስለ ንስሐ በደንብ ተነጋግረናል። እኛ ባነጠፍን፣ እኛ ባጎደልን እግዚአብሔር አምላክ ይምለው። ሁላችንም በልባችን የንስሐን ህይወት እንድንኖር እግዚአብሔር አምላክ ይፍቀድልን።